በሽተኛ ይዛችሁ ነው፣ አንካሳ ይዛችሁ ነው፣ ዕውራን ይዛችሁ ነው፣ ደንቆሮ ጆሮ ማይሰማ ይዛችሁ ነው። መጽሐፍ ቅዱስ መማር የምትፈልጉ ሰዎች ማስታወሻ እስክሪብቶ እንዳትረሱ። እግዚአብሔር ከኛ ጋር አለ። መጽሐፍ ቅዱስ እንዳትረሱ። እግዚአብሔር ትልቅ ታምራትን ያደርጋል። ወዳችኋለሁ። ወላይታ ድንቅ ከተማ ናት። ሰላም ሰላም ቅዱሳን፣ የጌታ ሰላምና ጸጋ ይብዛላችሁ። እኔ ወንድማችሁ ፕሮፌት ማርቆስ ጌታ ነኝ። አንድ አስደናቂ የፋተና ኮንፈረንስ ተዘጋጅቷል። ሁላችን በፋይናንሻላችን ላይ፣ በመካነታችን ላይ፣ በጭንቀት ላይ፣ በሐዘን ላይ፣ በማጣት ላይ እግዚአብሔርን የምንፈትንበት እግዚአብሔር ይሰራል አይሰራም ነገ ነው የምናየው። እግዚአብሔር ትልቅ ታምራትን እንደሚሰራ እኛ አምኛለሁ። ከኔ ጋር ያመነ ሰው ነገ የካቲት 8 ዕለት እሁድ ጠዋትና ከሰዓት ልዩ የትምህርት ጊዜ፣ የፈውስ ጊዜ፣ የታምራት ጊዜ አጋንንቶች በጌታ በኢየሱስ ክርስቶስ ስም ጮሆ የሚወጡበት ሰው ከእስራት የሚፈቱበት ልዩ ታምራታዊ የሆነ ፕሮግራም ተዘጋጅቷል። እርሱም የት ነው ካላችሁ ወላይታ ሶዶ ዩኒቨርሲቲ ጋር አንደኛ በር ወደ ውስጥ ገባ ስትሉ 100 ሜትር ገባ ስትሉ ፖሊስ መታጠቢያ መስቀለኛ ኮብልስቶን ላይ ቸርቻችን ይገኛል። ሁላችን በዛ ስፍራ በመገኘት የጌታን ጸጋ እንድትካፈሉ ስል እንጋብዛለን። እንዲሁም የተወደደ እግዚአብሔር ሰው ዘማሪ ጳውሎስም ከኔ ጋር አለ። እሱም በልዩ ሁኔታ እግዚአብሔር በሰጠው በመንፈስ ቅዱስ ኃይል ያስመልከናል፣ ይዘምረናል። እኛም ደግሞ አብረን የእግዚአብሔር እጅ አብረን እናያለን። እኔም በስፍራው እገኛለሁ። ጠዋትና ከሰዓት ልዩ ጊዜ ይሆናል። ተጋብዛችሁ እንዳትቀሩ። ውብ ከተማ ናት። በጣም የምትመች ከተማ ናት። በወላይታ ሶዶ እንግዳ ሆናችሁ የገባችሁ ሰዎች፣ ቸርቹ ስፍራ ማግኘት የምትፈልጉ ሰዎች ሁሉ ወላይታ ሶዶ ዩኒቨርሲቲ አንደኛ በር ላይ ነው ያለው። ወደ ውስጥ ገባ ስትሉ መታጠፊያ አለች፣ ሆነ መስቀለኛ ኮብልስቶን አለች። እዛች ጋር እንገኛለን። ሁላችሁም ተጋብዛችኋል። ወዳችኋለሁ። ሻሎም። ሰላም ሰላም ቅዱሳን፣ እግዚአብሔር ስም የተባረከ ይሁን። እኔ ዘማሪ ጳውሎስ ይባላል። ነገ የካቲት 8 በወላይታ ሶዶ በጂቢ ቸርች ከማለዳው 2 ሰዓት ጀምሮ እስከ ማታው 12 ሰዓት ድረስ የሚቆይ ታላቅ የአምልኮ ድግስ አለ። እኔም በቦታው ተገኝቼ ጌታን እናመልካለን፣ እዘምራለሁ። የእግዚአብሔር ሰው ነቢይ ማርክም እግዚአብሔር በሰጠው ጸጋ በኃይልና በድንቅ በታምራት ያገለግላል። እግዚአብሔር ያስደምመናል። ምርጥ የሆነ የእግዚአብሔር መንፈስ በኃይል ይሰራል። እግዚአብሔር ሊረዳን ሊባርከን ተዘጋጅቷል። ሁላችሁም መጣችሁ ይህን ፕሮግራም ከማለዳው 2 ሰዓት ጀምራችሁ ልትካፈሉ በጌታ በኢየሱስ ክርስቶስ ስም ተጋብዛችኋለሁ። ተባረኩ። ሻሎም። ተጋብዛችኋል። እግዚአብሔር ከኛ ጋር ነው። ጌታ ስም የተባረከ ይሁን። ሁላችሁም ተጋብዛችኋል። ሻሎም።